ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያ በአልሸባብ ኢላማዎች ላይ የአየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬው ዕለት አረጋግጧል። የሀገሪቱ የመከላከያ ሚኒስትር አብዱል ቃድር መሐመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፐሬሽኑ ስለተደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት ድጋፍ ተልዕኮ ወይም አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በዚህ ረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው። ከ750 በላይ ሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና 5 ሰራተኞች መታሰራቸው ቅሬታ አስነሳ። በማህበራት ተደራጅተው ከ15 ዓመት በላይ ለሐዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ከስራ ገበታቸው እንደሚያሰናብታቸው መግለጹንና ከጥያቄው ጋር ተያይዞ ከ5 በላይ ሰራተኞች መታሰራቸውን ገለጹ። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ በዩኒቨርሲቲው ለ17 ዓመታት ያህል በዝቅተኛ ደሞዝ በጽዳት ስራ ተቀጥረው ሲሰሩ መቆየታቸውን ገልጸው የደሞዝ ጭማሪ ጠይቀው ካልፈለጋችሁ ውጡ የሚል ምላሽ እንደተሰጠ ጣቸው ገልጸዋል። አክለውን 800 የሚደርሱ ሰራተኞች በማህበራት ስር ተደራጅተው ለበርካታ ዓመታት በዩኒቨርሲቲው በሚገኙ የተለያዩ የሙያ መስኮች ሲሰሩ ቢቆዩም በቅርቡ ከነሱ በኋላ የመጡ ሰራተኞች ቋሚ መደረጋቸውንና ከነባሮችና በማህበራት ስር ካሉ ሰራተኞች አንጻር አብላጫ ወርሃዊ ክፍያ እንደሚያገኙ ጠቁመዋል። በተጨማሪም የደሞዝ ጥያቄ በመነሳቱ ብቻ እስካሁን 5 ሰዎች መታሰራቸውንና እሳቸውም ተደብቀው እንደሚገኙ ተናግረዋል። በኢትዮጵያ የአዞ ስጋ ሽያጭ ሊጀመር ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት ነው። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለኢትዮ ኤፍኤም በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጸዋል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎ ከ1 ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግረዋል። የውጭዎቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳዊት አንስተው አሁን ላይ በሐሳብ ደረጃ ነው ያለው፣ ጉዳዩ ወደ ተግባር አልተገባም ብለዋል። በአካባቢው አዞዎችን የሚንከባከቡ ሰዎች የአዞ ስጋ እንደሚመገቡ የተናገሩት አቶ ዳዊት ይህም በስፋት እንደተለመደና አዲስ ነገር እንዳልሆነ አንስተዋል። የአዞ ስጋ በጣም ጣፋጭና መድኃኒትም መሆኑን በጥናት አረጋግጠናል። እናም በቅርቡ የአዞ ስጋ ሽያጭ በይፋ እንደሚጀመርም ገልጸዋል። 2500 አዞዎች እንዳሏቸውና አሁንም ሰፋ ባለ መልኩ እየተፈለፈሉ መሆኑንም አቶ ዳዊት ተናግረዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ በበሽር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተው ውጊያ 70 ሰዎች ተገደሉ። ይህን ተከትሎም አዲሱ መንግስት በሁለት የሶሪያ ከተሞች ላይ የሰዓት እላፊ አውጇል። በቀድሞ የሶሪያ መሪ በሽር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደው ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለማላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነ ይገኛል።
የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ ባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ አገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑ ደግሞ በጃብሌና አካባቢው መያዛቸውን ዘግበዋል። በሱዳን ጥምር መንግስት ለማቋቋም የተፈረመውን ቻርተር የተባበሩት መንግስታት የጸጥታው ምክር ቤት ውድቅ ማድረጉን የሱዳን መንግስት እንደሚቀበለው ገለጸ። የተባበሩት መንግስታት የጸጥታው ምክር ቤት እንዳስታወቀው በእርስ በእርስ ጦርነት ውስጥ በምትገኘው ሱዳን ጥምር መንግስት ማቋቋም ችግሩን የሚያባብሰው በመሆኑ ሐሳቡን ውድቅ እንዳደረገው አስታውቋል። የፈጥኖ ደራሽ ልዩ ድጋፍ ሰጪ ኃይልና የሱዳን ተቃዋሚ ፖለቲከኞች በሀገሪቱ ጥምር መንግስት ለመመስረት ኬንያ ላይ ስምምነት ተፈራርሞ የነበረ ሲሆን ይህንን ስምምነት የተባበሩት መንግስታት የጸጥታው ምክር ቤት ውድቅ አድርጎታል። በጸጥታው ምክር ቤት ስምምነቱ ውድቅ መደረጉን በደስታ ተቀብያለሁ ብሏል የሱዳን መንግስት። የሱዳን መንግስት አያይዞም ኬንያ የፈጥኖ ደራሽ ልዩ ድጋፍ ሰጪ ኃይልና ከተቃዋሚ ፖለቲከኞች ጋር ጥምር መንግስት እንዲመሰረቱ በማፈራረምና የሱዳን ሉዓላዊነት አደጋ ላይ እንዲወድቅ በማሴር ከሷታል። ኬንያ በበኩሏ በሱዳን ያለውን የእርስ በርስ ጦርነት ለማስቆም ከተባበሩት መንግስታትና ከአፍሪካ ህብረት ጋር በመሆን ጥረት እያደረገች እንደሆነ ምላሽ ሰጥታለች ሲል የአናዱሉ ዘግበዋል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።